ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። ዛሬ ይታደሉታል እንጂ አይታገሉትም በሚል ርዕስ ሰሞኑን አጀንዳ የሆነውን ጉዳይ ይዤላችሁ ቀርቤያለሁ። አንዳንድ ነገሮች በጥረታችን ብቻ ሳይሆን በፈጣሪ ስጦታ ወይም በፈጣሪ እርዳታ በእድል የሚገኙ መሆናቸውን ያሳየን ፍንትው ያለ እውነት እነሆ ተከታትለን እንመለስ። የበላይ ልጅ ነኝ የዛ ሳተና የስመጥሩ ቆራጡ ጀግና ይሰለፍና ፈረስ ከግረኛ እኔ ነኝ አለ ይሞክረኛል። ብዙ ሰው ይያዛል፣ ይታሰራል፣ ይባረራል፣ ይገደላል እየተባለ ቢወራበትም መጨረሻውን ግን እነሆ ከዱባይ ሙኒት ከሄደበት ቦታ ደግሞ ወርቁ አይተነው ተቀብለውት እንደዚህ ፏፈሽ ወይም ደግሞ እምር ድምቅ ያለ አቀባበል ተቀብለውለታል። የሆነው ነገር እውነትም ይሁን ውሸት፣ ነገር ግን እንኳን ደስ ያለ ማለት እፈልጋለሁ ወይም ደግሞ ማለት እወዳለሁ። የሰው ደስታ ስለሚያስደስተንም ብቻ በምክንያትም ተፈጥሮ ይሁን እውነታውም ሆኖ ይሁን እሱና ፈጣሪ ብቻ ናቸው የሚያውቁት። ሌላ ሰው በግምት ከመናገር ውጭ እውነታውን የሚያውቅ ማንም የለም። የሚያውቁ አንዳንድ ሰዎች ቢኖሩም እንኳ ወጥተው መናገር አልቻሉም። እሱ ያለውን ብቻ ነው እያስተላለፉ ያሉት። ስለዚህ እውነት እሱ ያለው ሆኖ ሊሆን ይችላል። ነገር ግን በጣም ያሳዘነኝ ነገር ቢኖር የሀኒቾን ጉዳይ ያመጣው ሰውዬ ሸህማን ነው የሚባል፣ ቆይ ቪዲዮውን አስቀምጥላችኋለሁ። ይሄ ሰውዬ ነው ወደ ሚዲያ ይዞት የመጣው። ነገር ግን እሱ ያመጣውን አጀንዳ በጣም ብዙ ሰዎች እየተቀባበሉ፣ በጣም ብዙ ታዋቂዎች እንደዚሁ ሰያውም እና ሀይባም እንደዚሁም ትንንሽ የሚባሉ ቲክታከሮች ጭምር እነሆ ለኛም ተርፎኛ የምናወራበት ይዘናል። ስለዚህ ያመጣው ሰውዬ አሁን ላይ ግን ምን እያለ እንደሆነ እንከታተለው። ሸሁ ራስህን ጠብቅ ይለኛል ማንኛውም ሰውዬ መጣ። የታባት ልግባ ሰማይ ልውጣ ወይስ መሬት ልግባ? የተናገርኩት እውነት እስከሆነ ድረስ ማንንም አልፈራም። እኔ ደግሞ መጠጊያም ሰውም የለኝም፣ አላህ ብቻ ነው ወኪል። እውነት ለመናገር ሰውየው በጣም ነው ያሳዘነኝ። ወላሂ በጣም ነው ያዘንኩት። ምክንያቱም አነጋገሩን እንደኔ ተከታትላችሁ ከሆነ በጣም ነው አንጀት የሚበላው ነው። ምስኪን ነገር ነው ሰውየው። በነገራችን ላይ ከመጠን በላይ መጨነቅ ወይም መታገል ምንም የሚያመጣው ነገር የለም። ብልጦች ይጠቀሙበታል፣ የዋሆች ደግሞ መጠቀሚያ ሆኖ ያልፋሉና ከአቅም በላይ የዋህ መሆን ለብልጦች መጫወቻ እንደመሆን ነው። ይሄንን ደግሞ የእውነት ያየንበት መንገድ ነው። ይሄ ሰውዬ ወደዚህ ሚዲያ ይዞት መጣ እንጂ እንደ ማንኛውም ሰው ምንም የተጠቀመው ነገር የለም። ሀኒቾ ወይም ደግሞ ሀና የእሷ መገኘትና አለመገኘት እንዳለ ሆኖ ነገር ግን አብዛኛው ሰው ከጥቅሙና ከጥቅም ጋር አያይዞት ነበር። ያየነውም እውነት እሱ ነበር። እስከ 13 ቀን ድረስ በየቀኑ የተከታታይ አጀንዳ ሆና ነበር። ከዛም አልፎ ሌላ ቤትም እሸር ተደርጎ ሂዶ ነበር ነገሩ ምናምን፣ ያን ሁሉ አይተናል። ነገር ግን ምንም የተለየ ነገር የመጣ ነገር የለም እስካሁኗ ሰዓት ድረስ። ከነ ሰይድ ጋር ሲሄድ ከነ ሀይባ ጋር የሚመጣ አዲስ ነገር ይኖራል ተብሎ ነበር የተጠበቀው። ሀይባም ሰምታችኋ ከሆነ እሷ ቤት በውስጥ እናውራ እዚህ ጋር አታውጩ ብለውኛል ብላ ነበር። ነገር ግን በሁለተኛው ቀን ይዛልን የመጣቸው አጀንዳ ምንድን ነው? ስንደውልላቸውም አያነሱም፣ ቴክስት ስንጽፍም አይመልሱም፣ ቮይስም ስናስቀምጥላቸው እንደዚሁ አይተው ነው ዝም የሚሉት። ስለዚህ በህግ እንከታተለዋለን የሚል ነገር ነው ያመጡት። የሰማነውም እሱን ነገር ነው። ነገር ግን እንደው በዛው ከመጣን አይቀር የሷን ነገር ገረፍ ላድርገው ብዬ እንጂ የመጣሁት ዛሬ
የሰያው ደስታና የሰውየው ደግሞ ማዘን ምናልባት ይች ምድር እንደዚህ ነች የሚለው ነገር በእውነት ያሳየናልም ያስተምረናልም ብዬ ነው ያመጣሁት። አንዳንድ የሚያስተምሩ ነገሮች ከሆኑ ሸር ላድርግ በሚል ምክንያት ነው ይዤ የመጣሁትና ስለዚህ እኛ እራሳችን ምን ያህል ለሰዎች መረማመጃ ነን። የዋህነታችንን ተጠቅመው ለሰው መጠቀሚያ ከመሆን ይልቅ የዋህነታችንን አውቀን ራሳችን የምንጠቀምበት መንገድ ከሆነ እሰየው፣ የማንጠቀምበት ነገር ከሆነ ግን ለሰዎች መረማመጃ ባንሆን። ይህ እንደ ቅናት አይደለም፣ ወይም ደግሞ እንደ ክፋት አይደለም። ቢያንስ ይሄ ሰውዬ የት ነህ ብሎ የሚያየው ሰው ይገባ ነበር። ገባችኋ? ሰውየውም ወጥቶ እንደዚህ ደረጃ እስከ መድረስ ድረስ ሰይድ አሁን ከ5 ቀን በኋላ ከሀገር ውጣ ብለውኛል ብሎ እንደዛ ሲናገር ብዙ ሰው ነው ወጥቶ ያጨበጨበለት። ሰያው የኛ ጀግና ሰያው ምናምን ኦኬ ሊሉት ይችላሉ፣ እውነታም ሊሆን ይችላል። ነገር ግን እንደዚህ አንሺ ያለው ሰው ሲነሳ አንሺ የሌለው ሰው ደግሞ እዚህ መሀል ላይ ካሁን ምን መጣብኝ ስጋት ከሆነበት በጣም ከባድ ነው። የሆነ ያሳዝናል። ገባችሁ አይደለ? እኔ ልላችሁ የፈለኩት ነገር ሰውየው በጣም ነው የሚያሳዝነው። ዘወር ብሎ የሚያየው ሰው እንኳ አላገኘም። የነሱ የየቦታቸው የስራቸውን ነገር መቀመጫቸውን ካደላደሉ በኋላ ምንም የተባለ ነገር የለም። እስቲል አሁን ይሄ አጀንዳይም ስለሆነ ይዤ የመጣሁት ይሄ ሰይድ የሚባለው እንኳ ከወጣ በኋላ እያመሰገነ ያለው የወሰዱትን ወርቁ አይተነውን እነ ከዱባይ ያወጣችው እነ ሙኒተን ቪዲዮዎቹን አይታችሁ ከሆነ በጣም ብዙ ቪዲዮዎችን እየሰራ ሲናገር ነበር። ነገር ግን በዚህ መሀል ሸህ ሙሄ የሚባለው ሰውዬ የት ገባ፣ እንዴት ሆነ፣ እንዴት እናድርገው የሚባል ነገር የተነሳ ነገር የለም። አንዳንድ ጊዜ ራሳችንን የምናይበት መንገድ በጣም ራስ ወዳድነታችን በጣም የሚያገን ከሆነ ሰውም ሁነን መፈጠራችንም እጅግ በጣም ያስጠላል። በዛው አጋጣሚ ሸህ ሙሄ ደግሞ ፈጣሪ ይጠብቃቸው፣ ምንም አይሆኑም ብዬ ተስፋ አደርጋለሁ። ምንም አይሆኑም ኢንሻአላህ። ነገር ግን ይች ምድር ምስኪኖች የምትጨቆንበት፣ የዋህዎች የሚጨቆኑበት፣ ነገር ግን ብልጣብልጦች እንደዚህ ሌቦች፣ አጭበርባሪዎች ደግሞ ይፋ የሚወጡበት፣ አፍ ያለው ያግባሽ ሀብት ያለው ያሉት ነገር አፍ ያለው ሰው ደግሞ ነጥሮ የሚወጣበት ሰዓት ነውና ሰያው በድጋሚ ኮንግራጁሌሽን፣ እንኳን ደስ አለህ። ነገር ግን ሸህ ሙሄን ደግሞ አሰብ ቢያደርጓቸው አሪፍ ነው ብዬ አስባለሁ። ለዛሬው ያስተያየት ወይም ደግሞ የዛሬው ትዝብቴን ይዤላችሁ የመጣሁት ይሄንን ይመስል ነበር። በዚህ መሀል ራሳችንን እናያለን ብዬ አስባለሁ። እኔ ተጠቃሚ ነኝ ወይስ ሰው የሚጠቀምብኝ ነኝ የሚለውን ቆም ብለን ማየት ይገባናል ብዬ አስባለሁ። በቀጣይ እንደዛ አዲስ የሆኑ ነገሮችን በፍቅር ዙሪያ እንደዛ አዲስ የሆኑ ነገሮችን ይዤላችሁ ቀርባለሁ። ለዛሬው የነበረ ቆይታ ይሄን ይመስል ነበር። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። ቤታችንን ሰብስክራይብ እያደረጋችሁ ለፉ። ለነበረን ቆይታ እጅግ በጣም እያመሰገንኩኝ በቀጣይ እስከምንገናኝ ድረስ መልካም ጊዜ